ላልለያት ይባላልና ወልጄ አልሄድኩም ቤተሰብ ጋር እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣለት? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ። ሰላም ሰላም፣ እንዴት ናችሁ የዩቲዩብ ተከታታዮቼ? ሰሞኑ እነዚህ ጥንዶች በተመለከተ የተለያዩ ወቀሳና ነቀፌታ ሲደርስባቸው ነበረ። ያው ስፔሻሊ ባልየው እንግዲህ ቪዲዮ እንዳያችሁት በጣም ብዙ ተመልካቾች ነቀፌታ ቪዲዮን በተመለከተ እንግዲህ ነቀፌታ ሲደርስበት ሲሰደብ ነበረ። እሱም እንግዲህ በተመሳሳይ ሁኔታ ሌላ ቪዲዮ ሰርቶ ይቅርታ ጠይቋል። እሷንም ይቅርታ ጠይቋታል። ያው ተመልካችንም ይቅርታ ጠይቋል። እንደዚህ አይነት ቪዲዮ በመስራቱ ሳይሆን ያው ይሄንን ለመታወቅና ብዙ ተመልካች ለማግኘት እንደሆነም ሜንሽን አድርጎ ማለት ነው። እና ለሷ እንዳውም ለዚህ ስሜቷ ለተጎዳው ስሜቷ በማሰብ ስጦታም ሁላ አበርክቶላታል ማለት ነው። ያካክስልኛል ብሎ ያሰበውን ስጦታ ሰጥቷታል። ነገር ግን ዋናው ይሄንን ሳይሆን መቅዲሾ ላይ እሁድ ለሚታየው ቪዲዮ አንድ ሾርት ቪዲዮ የተለቀቀ ነበረ። መቅዲሾ ላይ የአባይ ቲቪ ላይ ይታያል ተብሎ የተለቀቃለ እሱን እቺን ሾርት የሆነ ቪዲዮዋን አይቼ ነው መናገር የፈለኩት። ምንድነው የምትለው ሚስትየዋ ባሌ እንደምታስቡትና እንደምታዩት አይነት አይደለም። ዘጋ እንደሰራው ፕራንክ ቪዲዮ አይደለም። በጣም መልካም ሰው ነው። እኔ ሁለት ልጆቼ ወልጄ እሱ ነው ያረሰኝ። እናትና አባቶቼ ጋር እንኳን ቤተሰቦቼ ጋር አልሄድኩም። ያረሰኝ በክትፎ ነው። በጣም ተንከባካቢ ነኝ። እኔ እንደውም እንደዚህ አይነት ሰው ሁሉ ያለ አይመስለኝም ብላ ተናግራለች። ስለዚህ እኔ መናገር የምፈልገው ነገር ምንድነው ባልዮ ይሄን አክል መልካም ሰውና ጥሩ ሰው እንደሆነ ካወቀች እዛ ጋር እሷ ያንን ቪዲዮ ሲሰሩ ፕራንክ እንደሆነ አብረው ተስማምተውና ፕራንክ እንስራ ተባብለው እንደሰሩ ነው ማወቅ የምንችለው እንጂ እሷ ልክ ምንም እንደማታውቅ በጣም ስሜቷ እንደተጎዳ እና ኢቭን ኢፍ ማለት ፕራንክ እንደሆነ እንኳን አክት አርጋ ማለት ነው ወይኔ ፕራንክ ነው ሶሪ ምናምን ተመልካቾቻችን እንኳን ብለው አልጨረሱትም። እና እዚህ ጋር ምንድነው ስለዚህ ሚስትየዋም ይቅርታ መጠየቅ አለባት። ይሄ ቪዲዮ ፕራንክ ተብሎ የተፖስተው ቪዲዮና ብዙዎቻችን መነጋገሪያና ለምንድነው እሷን እንደዚህ ሊያስቀየማት የቻለው ለምን እንደዚህ ያረጋታል እያልን ወቀሳ ስናደርስባቸው የነበረ እሷን ብቻ አይደለም። በነገራችን ላይ ይሄ በጣም ብዙ ሴቶችን ነው የሚወክለው። ብዙ አራስ ላይ ያሉ ሴቶች አሉ። የብዙ ሴቶች ሞራል ነው የሚነካው። ብዙ የሚታረሱ ሴቶች አሉ። በባሎቻቸው እንደዚህ አይነት ፊሊንግ እንዲሰጣቸው ደግሞ እንደዚህ አይነት አመለካከት እንዲሰጣቸው መሆን የለበትም በማለት በጣም ብዙዎቻቸው ሲቃወሙ ወይም ብዙ ሰው ሲቃወማቸው የነበረው እሷ ምንም እንደማታውቅና እሱ ፕራንክ ብሎ ቪዲዮ እንደሰራባትና እና ስሜቷን በጣም እንደጎዳትና በጣም ብዙ ሰው ደግሞ ለእሷ አዝኖ እሱን እየሰደበና እሱን እየነቀፈ የነበረው እሷ ፕራንክ እንደሆነ አታውቅም አይነት ስሜት ስለነበረን ነው። ስለዚህ እዚህ ጋር ግን ከተናገረችው አንጻር ምንድነው ባሏ ይሄን አክል መልካም ሰው ከሆነ ባሏ እንደዚህ አይነት ሰው እንግዲህ እንደዚህ አይነት ባል እንኳን የለም እንደዚህ አይነት ሰው ያለ አይመስለኝም። እሱን የሁለት ልጆቼ ስወልድ ቤተሰቦቼ ጋር ሳልሄድ በክትፎ ነው ያረሰኝ ብላ ስታሞካክሸውና ስታመሰግነው የነበረው ባሏ ይህንን ቪዲዮ ሲሰራና እንዲህ ሲናገራት እዛ ጋር እሷ መመለስ የነበረባት እያለቀሰች ሳይሆን በዝምታና በማዘን ሳይሆን እየቀለድክብኝ ነው አይደለ አንተ እኮ እንደዚህ አይነት ሰው አይደለህም። ምክንያቱም ምን ያውቃለሁ ለሁለት ልጆቼ እንዴት አድርገህ እንዳረስከኝ ያውቃለሁ። ስለዚህ እንደዚህ አይነት ነገርማ አትለኝም እኔን እንደዚህ አትገምተኝም በማለት መልስ እየሰጠችው አይነት ነገር ቢሆን ኖሮ ትክክለኛውም የባሏን ሁኔታ ስለምታውቅ ያንን ነበር መመለስ የነበረባት። ነገር ግን ልክ በፊትም እየጨቆናትና በፊትም የምትበላው ነገር እየገመታት እንደሚያረሳት አይነት ሆና በዝምታና በለቅሶ መግለጿ ግን በጣም ብዙ ሰው እንደታዝን ያደረገው ያንን አክሽኗን አይቶ ነው ወይ ደግሞ ያንን ሁኔታዋን አይቶ ነው ስሜቷ ምን ያህል እንደጎዳት አይቶ ነው። ባሏን ግን ከዚህ በፊት የምታውቀውና መልካም ሰው እንደሆነ የምታውቀው አይነት ስሜትና ባሏ ፕራንክ እያደረጋት እንደሆነ ካላወቀች መመለስ የነበረባት ወይ መዛጋ መስራት የነበረባት ሌላ ነገር ነበረ። ስለዚህ እሷ ሆን ብላ ተዘጋጅታ ከባሏ ጋር ተነጋግረው ፕራንክ ለመስራት ብለው እንደሰሩት ስለሆነ እና ይሄንን ነገር ደግሞ ብዙዎቻችን ያስቀየመና ያበሳጭ ነገር ስለሆነ ባልዩ ብቻ ሳይሆን እሷ ራሷ ተነስታ የኢትዮጵያን ሕዝብ ተመልካቾቿን ይቅርታ መጠየቅ አለባት ብዬ ነው ምለው። በተረፈ እንደው አብዛኛው ጊዜ አሁን እነዚህ ሰዎች ለመታወቅ ብለው አቴንሽን ለመውሰድ ብለው ብዙ ፎሎወርና ብዙ ቪወር ለማ
ማለት እውነትም እንዳሰቡትም 3.3 ነው ከዛም በላይ ነው እንግዲህ ቪው ያገኙት እና ከዚህ የተሻለ ቪዲዮ ሰርተው መታወቅ ይችሉ ነበር። ከዚህ የተሻለ ነገርም ክሬት አድርገው መታየት ይችሉ ነበር። ይናክል ህዝቡ ሊያነጋግር የሚችል ነገር አነጋጋሪ ሲሆን አትሊስት ምንድነው መሰላችሁ አሁን ሰሞኑ ደግሞ ሶሻል ሚዲያ ላይ የተለመደው ነገር ምንድነው በጣም ኔጌቲቭ እና ቶክሲክ የሆነ ነገር ይፖሰትና ያ ነገር በጣም አነጋጋሪ ኢሹ አጀንዳ ይሆንና ከዛ በኋላ ሰው እነዛ ሰዎች እንዲታወቁ ከዛ በኋላ ይወጡና ይቅርታ ይጠይቃሉ። መጀመሪያ ግን ቶክሲክ የሆነ ነገር ነው የሚለጥፉት ማለት ነው የሚፖስቱት። ስለዚህ ይሄ ነገር በቃ ትሬንድ እየሆነ እየመጣ ነው። እኔ ግን ይሄንን ነገር ብዙም ሰፖርት አላደርገውም። ምክንያቱም እነዚህ ልጆች ቢያንስ የልጆች አባትና እናት ናቸው። ጥሩ ነገር ሌላም ነገሮች ሰርተው መታወቅ ይችሉ ነበረ ይሄን ነገር ባይሰሩ ማለት ነው። ስለዚህ እኔ ብዙም ይሄን ሰፖርት ማድረገው ነገር አይደለም። ፕራንክ ብለው የፖስቱት ቪዲዮ በሌላ ነገር መታወቅ ይችሉ ነበር። በሌላ ነገር በጣም ቪው ማግኘት የሚችሉበት ነገሮች መፍጠር ይችሉ ነበር ብዬ ነው የማስበው። ከዛ በተረፈ ፖዚቲቭ ነገር ጥሩ ነገሮች እየሰሩ ብዙ የሚታወቁ ካፕሎች አሉ እና እነሱንም ማየት ይቻላል። እና ይሄ ነገር ጥሩ አይደለም። ለማንኛውም እንግዲህ ይሄንን መስላይ ዛሬ ቪዲዮ አመሰግናለሁ አብራችሁኝ ስለቆያችሁ። ላይክ ሰብስክራይብ አድርጉልኝ። ቻው ቻው። ማለት ወጥተሽ ብታገዢ ደስ